አሁን የምንገኘው በእመቤታችን በቅድስት ድንግል ማርያም በእናቶች የተገደመ በድሮንካ ገዳም ውስጥ ነው የምንገኘው። እንግዲህ ከቁስቋም ጨርሰን ወጥተን አሁን ያለነው በድሮንካ የእናቶች ገዳም ነው። ድሮንካ እንግዲህ ትልቁ ቦታ ነው። እመቤታችን እንግዲህ ልጄን ከግብጽ ጠራሁት የሚለውን ድምጽ ከሰማች በኋላ እንደገና ደግሞ ወደ ገሊላ ለመመለስ ጉዞ ስታደርግ የመጨረሻ መዳረሻዋ ድሮንካ ነበረ። ከቁስቋም ድሮንካ መታ ከድሮንካ ነው ወደ ገሊላ የተመለሰችውና ይሄ ቦታ ትልቅ ታሪካዊ ቦታ ነው። ለዚህም ነው በስሟ ተገድቦ ያለው። እዚህ ገዳም ውስጥ እንግዲህ የመጥምቀ መለኮት ቅዱስ ዮሐንስና በእመቤታችን ስም የተገደበ ትልቅ ገዳም ነው። በዚህም ቦታ ውስጥ ብዙ እናቶች አሉበት። እዚህ ቦታ ላይ በፍልሰታ ከነሐሴ 1 እስከ 16 በብዙ ሺህ የሚቆጠሩ እስከ ሚሊዮን ድረስ የሚደርሱ ብዙ ምዕመናን መጥተው በዚህ ቦታ ላይ ሱባኤ ይዙባታል። በጣም 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 ድንቅ ቦታ ነው። እግዚአብሔር አምላክ ፈቅዶ እንግዲህ ሁላችንም ይሄንን ቦታ በድጋሚ መተን ለማየት እንዲያበቃን እንጸልያለን። የቦታው በረከት አይለየን። በዚህ ቦታ እንግዲህ ብዙዎች ደስ ብሏቸው ተደመውበት የሚሄዱበት ቦታ ነው። የገዳሙን ውስጥ ስንመለከት እንግዲህ በጣም ትልቅ ዋሻ አለ። እዛ ዋሻ ውስጥ ደግሞ የእመቤታችን ስዕል አድኖ አለ። ያ ስዕል አድኖ ደግሞ በፍልሰታ እየወጣ ዑደት እያደረገ ምዕመናኖችን እመቤታችን ትባርካለች። የገዳሙን የውስጥ ገጽታና ዋሻውን ደግሞ ውስጥ ገብተን እናሳያችኋለን። ተከተሉ። እንግዲህ በቁስቋም መገኘት ያልቻላችሁ ሰዎች በቀጣዩ ከ2 ወር በኋላ ደግሞ ለአስተርዮ ማርያም ከጥር 19 እስከ የካቲት 1 ድረስ ፕሮግራሙ የሚዘጋጅ ይሆናልና ማንም ሰው ከፈለገ በዚህ ሰዓትና በዛ ሰዓት እዚህ ቦታ ላይ መገኘት ይችላል። ወደ ዋሻው በር ላይ እየደረስን ነው። እንግዲህ ሰዎች በደስታ በእልልታ ወደ ዋሻው እየገቡ ነው። ይሄ ቦታ እንግዲህ እመቤታችን ከቁስቋም ተመልሳ በዚህ ቦታ ላይ ለተወሰነ ጊዜ ተቀምጣ ከዚህ ነው ወደ ገሊላ ጉዟን ያደረገችው። ይሄ ዋሻ እንደምትመለከቱት የተፈለፈለ ዋሻ ነው። እዚህ ቦታ ላይ ደግሞ አባ ሚካኤል የገዳሙ አስተዳዳሪ ቦታና በመቀጠል ደግሞ በዛኛው ውስጥ ደግሞ ዑደት የምታደርገው የእመቤታችን ስዕል አድኖ ያለበት ቦታ ነው። ይህንን ቦታ እንግዲህ ለማየት እድሉን የሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ ደግሞ ጊዜ መጎብኘትና ማየት ያልቻላችሁ ደግሞ ይህንን በረከት ለጥር ወር ላይ ለአስተርዮ ማርያም ያዘጋጀን መሆኑን ስንገልጽላችሁ በደስታ ነው። እንግዲህ ሁላችንም የዛ ፕሮግራም ተካፋይ እንድንሆን ይሄ ሁሉ ተጓዥ እንግዲህ ካይሮ ላይ የሚገኙ ስደተኞች እንደገና ደግሞ ከኢትዮጵያም ከአሜሪካም ከእንግሊዝም ከተለያዩ ቦታ የመጡ ምዕመኖች ናቸው። እግዚአብሔር አምላክ እዚህ ቦታ ላይ ስላደረሰን እጅግ አድርገን እናመሰግነዋለን። ውስጡን እንግዲህ በእንዲህ አይነት ሁኔታ እንድትመለከቱት እንጋብዛለን። እንግዲህ መጀመሪያም ስንጀምር እንደ ቀርሜሎስ ኢየሩሳሌምንና ግብጽን በጋራ ነበር የምናስጎበኘው። አሁን ባለው በጦርነቱ ምክንያት አይሮፕላን ስላልተፈቀደ ነው። በሚቀጥለው ደግሞ ነገሮች ሲስተካከሉ ደግመን ግብጽና እስራኤልን አብረን በጋራ የምናስጎበኝ ሲሆን እስከዛው ድረስ ግን በአመት 6 ጊዜ ያዘጋጀን መሆኑን በታላቅ ደስታ እንገልጻለን። ደግሞ ግሩፕ ሆኖ ለሚመጣ ማንኛውም ደግሞ ደንበኛ በማንኛውም ሰዓት ደግሞ ወስደን ቦታውን ለማሳለም ዝግጁ እንደሆነ እዚህ ቦታ ላይ እንግዲህ የምንመለከተው ነገር ሁሉም ሰው የተሰማውን ስሜት የሚፈልገውን ነገር ጸሎት አድርጎ የንስሐ ስማቸውን እየጻፉ በጸሎት እመቤታችን እንድታስባቸው የሚያስቀምጡበት ቦታ ነው። እንግዲህ ሁሉም እዛ ጋር የምንመለከታቸው ወረቀቶች ጠቅላላ ሰዎች በጸሎት እንዲያስቧቸው ጽፈው የሚያስቀምጧቸው ወረቀቶች ናቸው።
እሺ ስሜ ሚዛን አብርሃም እባላለሁ። የመጣሁት ከአዲስ አበባ ለቡ አካባቢ ነው። በጣም ደስተኛ ነኝ። በጣም እንደውም እኔ ሳይገባኝ እግዚአብሔር እዚህ ቦታ ስላደረሰኝ ፈጣሪን አመሰግነዋለሁ። በጣም ድንቅ ነገር እያየን ነው። ከቁስቋም መልስ እዚህ ያየነው ደግሞ ሰዓቱ ቢያጥረንም በጣም ተደስተናል። ቀርለሚዮስን በጣም 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 እናመሰግናለን። እንክብካቤያቸው በጣም ደስ ይላል። በእርግጥ በሌሎች ተጉዤ ሄጄ አላውቅም፣ ግን ባየሁት በጣም ደስ የሚል መስተንግዶ አለው። መኪና ውስጥ ሆነን በየሰዓቱ ውሃ ይመጣልናል፣ ምግብ ይመጣልናል። እንክብካቤው ምንም አድካሚ ቢሆንም በጣም ልዩ የሆነ ነገር አይተናል። እግዚአብሔርን አመሰግናለሁ። እመቤቴ ደግሞ ኢትዮጵያ ሀገራችን አስራት ሀገሯ እንድትታደጋት የሁላችንም ልመና ይሁን። አመሰግናለሁ። ትላንት ያው ከኤርፖርት ቀጥታ ወደ አቡነ እንጦስ እንሄድ ነው። እዛ ያየነው ነገር በጣም ልዩ ነው። ልዩ ነው። በቃ ላወራ ልገልጸው በእኔ በኃጢአተኛ አንደበት አይገለጽም። በጣም ልዩ ነው። ጉዟችንም እንክብካቤው በጣም ደስ ይላል። እንደ እህት አይዞህ ወንድም አይዞሽ አይዞሽ እየተባባል ደርሰን መተናል። ልዩ ነው። ከዛም ደግሞ ሁለተኛውን ደግሞ አቡነ እንጦስን አይተናል። እሱም ልዩ ነው። ከዛ እንደገና ማታ ገባ። እንደገና ላይ ተነስተን ቁስቋም ሄድን። ምንም አንደበት የለኝም። ቁስቋም ያየነው ስርዓተ ቅዳሴውም ጉብኝቱም ሁሉም ነገር ደስ ይላል። ምግቡም መስተንግደው። አሁን መተን ደግሞ እዚህ ማነው የሚባለው እመቤታችን ለ15 ቀን ያረፈችበት ብሮንካ ዋሻ ውስጥ በጣም ልዩ የሆነ ነገር አለ። በጣም ሆድ ያብሳል፣ ያስለቅሳል። እመቤቴ እንባችንን ታድስልን። ኢትዮጵያ ሀገራችን ተዋሕዶ እምነታችንን ተጠብቅልን። በጣም ልዩ ነው። በጣም ደስ ብሎኛል። ላወራው ልገልጽ አልችልም ደስታዬን። በጣም ደስ ብሎኛል። በጣም ደስ ይላል። ትላንትና ያው አባ እንጦስ ሄደን ነበረ። እዛ ያየሁትም የተለየ ነገር በጣም ደስ የሚል ነገር ነው። በጣም ደስ ይላል። ያሉት ገዳማቶች በጠቅላላ በጣም ቆንጆና ውብ ሀሴት የሚያደርጉ ናቸው። በመጨረሻም ዛሬ ደግሞ የመጣ ነው ቁስቋም ማርያምን ለማክበር መጣን። ቁስቋም እመቤታችን 6 ወር ከ10 ቀን የተቀመጠችበትን አገር አየን። እዛ ቆይታ ካደረግን በኋላ ደግሞ ወደዚህ ወደ እመቤታችን ብሮንካ አረፈችበት ለተወሰነ ቀን ያረፈችበትን ዋሻ እኔ እንጃ መናገር ያቅተኛል። በቃ መናገር ያቅተኛል። ከአቅሜ በላይ ነው የሆነብኝ። በጣም ነው በቃ ውስጤ በጣም ነው ደስ ያለው። በቃ ልክ እሷ አጠገቤ ያለች ነገር ነው የተሰማኝና እግዚአብሔር ይመስገን። ይህን በማየቴ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። መጨረሻውን ደግሞ ከዚህ በኋላ ያሉት ደግሞ ሂደቶች ያማሩ ጭራሽ ደግሞ የባሰ ነው የሚሄደው ብዬ ነው ማስበው። በጣም ነው የማመሰግነው። በዚህ አጋጣሚ ልጄንም በጣም ነው የማመሰግናት። ሙና ብርሃኑን በጣም ነው የማመሰግናት። ልጆቼን በጣም ነው የምወዳችሁ። አመሰግናችኋለሁ። ማህበሩንም ቀርሜሎስን ወይዘሮ አመለንም በጣም ሁሉ ተባባሪዎቿን ጭምር በደንብ አስተናግደውን የምንፈልገውን አቅርበውልን መኝታችን የጸዳ ሁሉ ነገር በቃ ያማረ ነበርና ከመስተንግዶ ጀምሮ ዛሬ ምሳችን አብልተው አጠጥተው አዝናንተው ወደዚህ ይዘው መጥተው በዚህ ሁኔታ ላይ እንገኛለን። ምሽቱን ደግሞ አሁን ወደ ማደሪያችን ወደ ማረፊያችን እንሄዳለን። አመሰግናለሁ።